በምድራችን ላይ ካሉ እንስሳት ሁሉ ግዙፍ እሱ ነው። ነገር ግን ይህ ግዙፍ እንስሳ ከክብደቱ በላይ የሚገርሙ ምስጢሮች በውስጡ ይዟል። ዝሆኖች በእግራቸው መስማት እንደሚችሉ ወይም ፀሐይ እንዳይበላቸው ራሳቸውን እንደሚከላከሉ ያውቃሉ? ዛሬ በአስገራሚው ዓለም ቻናላችን ስለ ዝሆኖች ማንም የማይነግሯቸውን 7 እውነታዎች ይዘንላችሁ ቀርበናል። በመጀመሪያ የምናየው ዝሆኖች በጆሮአቸው ብቻ ሳይሆን በእግራቸውም ይሰማሉ። ዝሆኖች በጆሮአቸው ብቻ ሳይሆን በእግራቸው መስማት ይችላሉ። ሌላ ዝሆን ከ30 ኪሎ ሜትር ርቀት ላይ በሚያደርገው እንቅስቃሴ የሚፈጠረውን ንዝረት በእግራቸው አማካኝነት ተቀብለው መረጃ ይለዋወጣሉ። ይህ ማለት ልክ እንደ መሬት ውስጥ ቴሌፎን ይጠቀማሉ ማለት ነው። በሁለተኛነት የምናየው የዝሆን አፍንጫ ጡንቻቸው። የዝሆን አፍንጫ ከ150 ሺህ በላይ ጡንቻዎች አሉት። በዚህ አፍንጫ አንዲት ትንሽ ቅጠል በጥንቃቄ ከመሬት ማንሳት ወይም 350 ኪሎ ግራም የሚከብድ ግንድ እንደ ላባ መሸከም ይችላል። በመቀጠል በሶስተኛነት ጭቃ እንደ መከላከያ መጠቀማቸው። የዝሆን ቆዳ ወፍራም ቢመስልም በጣም ስስ ነው። ለዚህ ነው ቆዳቸው በፀሐይ እንዳይቃጠል ጭቃና አፈር በሰውነታቸው ላይ የሚረጩት። ጭቃው ለነሱ እንደ ተፈጥሯዊ መከላከያ ያገለግላቸዋል። በአራተኛነት የምናየው መዋኘት መቻላቸው። ዝሆኖች መዝለል ባይችሉም በጣም ጎበዝ ዋናተኞች ናቸው። ጥልቅ ውሃ ውስጥ ሲገቡ አፍንጫቸውን ወደ ላይ አውጥተው እንደ መተንፈሻ ቱቦ በመጠቀም ረጅም ርቀት መዋኘት ይችላሉ። በአምስተኛነት የምናየው በቀን 2 ሰዓት ብቻ መተኛታቸው። ብዙዎቻችን መተኛት ብንወድም ዝሆኖች ግን በቀን 2 ሰዓት ብቻ ነው የሚተኙት። ያንን አብዛኛውን ጊዜ ቆመው ነው የሚያሳልፉት። በስድስተኛነት ቂም መያዝና ማስታወስ። ዝሆኖች የማይረሳ ትውስታ አላቸው። ከ10 ዓመታት በፊት ያዩትን የውሃ ጉድጓድ ወይም ያጋጠማቸውን ሰው በፍጹም አይረሱም። ለዚህም ነው የዝሆን ትውስታ ኤሌፋንት ሚሞሪ የሚባል አባባል የመጣው። ሰባተኛውና የመጨረሻው ለቤተሰብ ያላቸው ፍቅር። ዝሆኖች ልክ እንደ ሰው ስሜት አላቸው። የቤተሰባቸውን አባል ሲሞት በጋራ ሆነው ያዝናሉ። አልፎ ተርፎ እንባ ሲያፈሱ ይታያሉ። ይህ በምድር ላይ ካሉ እንስሳ ሁሉ ይበልጥ ማህበራዊ ፍጡር ያደርጋቸዋል። ስለ ዝሆኖች የተማርናቸው ነገሮች እነዚህ ናቸው። ከነዚህ ውስጥ እናንተን ይበልጥ ያስገረማችሁ የትኛው ነው? አስተያየታችሁን ኮመንት ላይ አስፈሩልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የቤተሰብ አባል ሆኑ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።